ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ታላቁ የኢትዮጵያ ህዳሴ ግድብ ቢጠናቀቅም የህዳሴው ግድብ ፕሮጀክት ማስተባበሪያ ጽሕፈት ቤት ገንዘብ ማሰባሰብ አላቆመም። ግድቡ ከተጠናቀቀ በኋላ ገንዘብ ለምን ይሰበሰባል? ተሰብስቦ ለምን ዓላማ ይውላል? የሚለው ጉዳይም አነጋጋሪም አጠያያቂም ሲሆን ይታያል። የታላቁ የኢትዮጵያ ህዳሴ ግድብ መሰረተ ድንጋይ ከተቀመጠ በዚህ ሳምንት መጋቢት 24 ቀን 2018 ዓ.ም 15 ዓመታትን ያስቆጠረ ሲሆን ግድቡ በይፋ ከተመረቀ ደግሞ ወደ 7ኛ ወር ገደማ ተቆጥሯል። የህዳሴው ግድብ ግንባታን በሀገር ውስጥ የገንዘብ አቅም ከመጀመሪያው እስከ መጨረሻው ለማጠናቀቅ የሚደረገው ርብርብ የሚያቀላጥፍ ተቋም ለመመስረትም የታላቁ ህዳሴ ግድብ ማስተባበሪያ ጽሕፈት ቤት መቋቋሙ ይታወቃል። ጽሕፈት ቤቱ ላለፉት በርካታ ዓመታት በሀገር ውስጥና በውጭ ሀገራት የማህበረሰብ ማንቃትና ማስተባበር ለግድቡ ግንባታ የገቢ ማሰባሰቢያ መንገዶችን በይፋ በማስተዋወቅ በገንዘብና በአይነት ገቢ ማሰባሰብን በትኩረት ሲሰራ ቆይቷል። በፕሮጀክት ማስተባበሪያ ጽሕፈት ቤቱ በኩል ከግድቡ ግንባታ ማለትም መጋቢት ወር 2003 ዓ.ም ጀምሮ በአጠቃላይ ከመላው ኢትዮጵያውያን አሁን እስከ ተያዘው መጋቢት ወር 2018 ዓ.ም ድረስ 24.8 ቢሊዮን ብር ለግድቡ ግንባታ ድጋፍ የሚሆን ገንዘብ ተሰብስቧል። ጽሕፈት ቤቱ ከሰሞኑን ባካሄደው የበጀት ዓመቱ የ9 ወራት አፈጻጸም ሪፖርት ይፋ ሲደረግ በ9 ወራት የገንዘብ ማሰባሰብ ስራ 600 ሚሊዮን ብር ለመሰብሰብ እቅድ ተይዞ የነበረ ሲሆን ከእቅዱ ከእጥፍ በላይ በመሰብሰብ እስካሁን መጋቢት ወር ድረስ 1.2 ቢሊዮን ብር መሰብሰቡን አስታውቋል። ጽሕፈት ቤቱ እንደሚለው ለዚህ ከእቅድ እጥፍ በላይ ገቢ መሰብሰብ ዋናው ምክንያት የህዝቡ አመኔታና በፕሮጀክቱ ላይ ያለው ተስፋ ነው። ከሐምሌ 1 ቀን 2017 ዓ.ም ጀምሮ እስካሁን ድረስ 1.2 ቢሊዮን ብር የሰበሰበው የህዳሴው ግድብ ፕሮጀክት ማስተባበሪያ ጽሕፈት ቤት በዚህ ዓመት ህዳር መጨረሻ አካባቢ ድረስ 800 ሚሊዮን ብር ገደማ ሰብስቦ የነበረ ሲሆን ከዛ በኋላ ባለው ጊዜ 400 ሚሊዮን ብር ገደማ ሰብስቧል ማለት ነው። ከግድቡ መጠናቀቅ በኋላ ብቻ ወደ ግማሽ ቢሊዮን ብር ከኢትዮጵያውያን ተሰብስቧል። ሪፖርተር ለጽሕፈት ቤቱ ቅርበት ካላቸው የመንግስት ኃላፊዎች እንዳገኘው መረጃ የሀብት ማሰባሰብ ስራዎች አሁንም የቀጠሉ ሲሆን በቦንድ ግዢ፣ በ8100 በስጦታና ሌሎች መንገዶች ገቢ የተገኘ ሲሆን አሁን የሚገባ ገንዘብ መኖሩና በተለያየ ጊዜ ቃል የተገቡ የገንዘብና የአይነት ስጦታዎችም ከህዝብ በኩል እየተሰጡ ነው። የግድቡ ግንባታ ከተጠናቀቀ በኋላ አሁን ላይ ጽሕፈት ቤቱ የንቅናቄና ማስታወቂያ ስራዎችን ያቆመ ቢሆንም በ8100 አጭር የጽሑፍ መልእክት፣ በቦንድ ሽያጭ፣ በማይገርድ.com እና ማይዳም.com በተባሉ የበይነ መረብ ገንዘብ መሰብሰቢያ አማራጮች ያልተዘጉ በመሆናቸው ገቢ ማስገባቱ ቀጥሏል። የሚሰበሰበው ገንዘብ በሙሉ በባንክ በኩል ወደ ኢትዮጵያ ኤሌክትሪክ ኃይል ገቢ እንደሚደረግና እስካሁን ተሰበሰበ የተባለው 24.8 ቢሊዮን ብር ወደ ኤሌክትሪክ ኃይሉ ገቢ የተደረገ መሆኑን ለማወቅ ተችሏል። ሪፖርተር ከጽሕፈት ቤቱ ወደ ኢትዮጵያ ኤሌክትሪክ ኃይል የሚገባው ገንዘብ ግድቡ ከተጠናቀቀ በኋላ ለምን እየዋለ ነው የሚለውን ከኤሌክትሪክ ኃይል ምላሽ ለማግኘት ሙከራ ያደረገ ሲሆን ጥያቄው የቀረበው በስራ ሰዓት ባለመሆኑ በሌላ ጊዜ ምላሽ እንደሚሰጡ ብቻ የገለጹ ሲሆን ምላሽ በሰጡ ጊዜም የምናቀርብ ይሆናል። መንግስት እያካሄደ ባለው የመንግስት አገልግሎትና አስተዳደር ማሻሻያ ሪፎርም ስራዎች ላይ ጽሕፈት ቤቱ የሽግግር ስራዎችን እያከናወነ መሆኑ ተጠቁሟል። ሪፖርተር ባገኘው መረጃ መሰረት ተቋሙ በሚያደርገው ሪፎርም ቀጣይ ኃላፊነቱ ሊለይ የሚችል ሲሆን አሁን በውሃና ኢነርጂ ሚኒስቴር ስር ሆኖ የተለያዩ የሪፎርም ሂደቶችን እያለፈ ይገኛል ተብሏል። የኢትዮጵያ አጠቃላይ የውጭ ዕዳ ጭማሪ በማሳየት እንደ አውሮፓውያኑ አቆጣጠር በ2025 መጨረሻ ላይ ወደ 34.45 ቢሊዮን የአሜሪካን ዶላር ከፍ ማለቱ ተገለጸ። የገንዘብ ሚኒስቴር ሰሞኑን ይፋ ያደረገው አጠቃላይ የመንግስት ዘርፍ ዕዳ ሪፖርት እንደሚያስረዳው እንደ አውሮፓውያኑ አቆጣጠር በሰኔ ወር 2025 ማለትም በሰኔ ወር 2017 ዓ.ም የመንግስት የውጭ ዕዳ መጠን 34.09 ቢሊዮን ብር የነበረ ሲሆን በ2025 ቀሪ 5 ወራት ማለትም ከሰኔ እስከ ታህሳስ ወር ባለው ጊዜ ውስጥ የ1.07 በመቶ ጭማሪ በማሳየት በ2025 መገባደጃ ታህሳስ ወር መጨረሻ ላይ ወደ 34.45 ቢሊዮን ዶላር አድጓል። ከሰኔ ወር እስከ ታህሳስ ወር ባለው ጊዜ ውስጥ ለተመዘገበው የውጭ ዕዳ መጠን ጭማሪ ዋነኛ ተብለው የተገለጹት ምክንያቶችም ከአይኤምኤፍ እና ከዓለም ባንክ የተለቀቀው አዲስ ብድር በአንጻራዊነት ከፍ ማለቱና በተጠቀሱት ወራት የነበረው የውጭ ምንዛሪ ተመን ልዩነት ናቸው።
ከሰኔ እስከ ታህሳስ 2025 ባሉት 5 ወራት ውስጥ 840.56 ሚሊዮን የአሜሪካ ዶላር የተገኘ ሲሆን ከዚህ ውስጥ የማዕከላዊ መንግስት 40 በመቶ ድርሻ ሲሆን የተቀረው 60 በመቶ ደግሞ የኢትዮጵያ አየር መንገድ መሆኑን መረጃው ያመለክታል። በአጠቃላይ በ2025 መገባደጃ ታህሳስ ወር መጨረሻ ላይ 34.45 ቢሊዮን ዶላር ከደረሰው አጠቃላይ የውጭ ዕዳ ውስጥ የማዕከላዊ መንግስት ድርሻ 67.23 በመቶ ሲሆን ቀሪው 32.77 በመቶ ድርሻ የመንግስት የልማት ድርጅቶች በመንግስት በተሰጠ ዋስትናና ያለ መንግስት ዋስትና የወሰዱት ብድር ነው። ያለ መንግስት ዋስትና የውጭ ብድር የወሰዱትና ዕዳ ያለባቸው የመንግስት የልማት ድርጅቶች የኢትዮጵያ አየር መንገድና ኢትዮ ቴሌኮም መሆናቸው በሰነዱ ተገልጿል። የመንግስት የውጭ ዕዳ መጠን ጭማሪ ያሳየው በ2025 ብቻ ሳይሆን ከዛ ቀደም በነበረው ዓመትም ከፍተኛ ጭማሪ አሳይቷል። የገንዘብ ሚኒስቴር ከዚህ ቀደም ይፋ ያደረገው ተመሳሳይ የመንግስት ዘርፍ አጠቃላይ የዕዳ መግለጫ ሪፖርት እንደሚገልጸው እንደ አውሮፓውያኑ አቆጣጠር ከሰኔ 2024 እስከ ሰኔ 2025 ባለው አንድ ዓመት ጊዜ ውስጥ የመንግስት የውጭ ዕዳ መጠን በ14.8 በመቶ ጭማሪ አሳይቷል። በሰኔ ወር 2024 የነበረው አጠቃላይ የመንግስት የውጭ ዕዳ መጠን 29.69 ቢሊዮን ዶላር ሲሆን ይህ መጠን በአመቱ በ2025 ሰኔ ወር መጨረሻ ላይ ወደ 34.09 ቢሊዮን ዶላር አድጓል። ለዚህም ከአይኤምኤፍ እና ከዓለም ባንክ የተገኘ አዲስ ብድር መለቀቁ እንዲሁም በተጠቀሰው ጊዜ ውስጥ የነበረው የውጭ ምንዛሬ ተመን ልዩነት በዋናነት የተጠቀሱት ምክንያቶች ናቸው። የመንግስት ዘርፍ አጠቃላይ የሀገር ውስጥ ዕዳም በተመሳሳይ ጭማሪ በማሳየት እንደ አውሮፓውያኑ አቆጣጠር በ2025 መጨረሻ ላይ 2.73 ትሪሊዮን ብር ደርሷል። በዚሁ መረጃ መሰረት በሰኔ ወር 2025 የመንግስት ዘርፍ አጠቃላይ የሀገር ውስጥ ዕዳ 2.58 ትሪሊዮን ብር የነበረ ሲሆን ከሰኔ በኋላ ባሉት 5 ወራት በ5.9 በመቶ በመጨመር ወደ 2.73 ትሪሊዮን ብር አድጓል። ከዚህ ዕዳ ውስጥ የመንግስት የልማት ድርጅቶች ዕዳ ወደ ማዕከላዊ መንግስት የተላለፈ በመሆኑ የማዕከላዊ መንግስት ከጠቅላላው የሀገር ውስጥ ዕዳ 95.4 በመቶን ድርሻ ይዟል። የመንግስት ዘርፍ አጠቃላይ የሀገር ውስጥ ዕዳ እንደ አውሮፓውያኑ አቆጣጠር ከ2025 በፊትም ጭማሪ ማሳየቱን የገንዘብ ሚኒስቴር ከዚህ ቀደም ይፋ ያደረገው ተመሳሳይ ሰነድ ያመለክታል። ለአብነትም በሰኔ ወር 2016 ዓ.ም የመንግስት ዘርፍ አጠቃላይ የሀገር ውስጥ ዕዳ 2.29 ትሪሊዮን ብር የነበረ ሲሆን በአመቱ በሰኔ ወር 2017 ዓ.ም የ21.8 በመቶ ጭማሪ በማሳየት ወደ 2.58 ትሪሊዮን ብር ማደጉን መረጃው ያመለክታል። ለዚህም መሰረታዊ ምክንያቱ መንግስት በገበያ ላይ የተመሰረተ የውጭ ምንዛሪ ተመን ስርዓት ተግባራዊ ማድረጉ መሆኑን የገንዘብ ሚኒስቴር መረጃ አመልክቷል። በዚሁ መረጃ መሰረት በዶላር የሚተመነው አጠቃላይ የመንግስት ዘርፍ ዕዳ ማለትም የሀገር ውስጥና የውጭ ዕዳን አካቶ በ2025 መጨረሻ ላይ 52.12 ቢሊዮን ብር የደረሰ ሲሆን ይህም በሰኔ ወር 2025 ከነበረው 53.19 ቢሊዮን ዶላር ጋር ሲነጻጸር የ2 በመቶ ቅናሽ አሳይቷል። የዚህም ምክንያቱ በብር የተተመነው የሀገር ውስጥ ዕዳ ወደ ዶላር ሲቀየር በምንዛሪ ለውጡ ሳቢያ ከፍተኛ ቅናሽ በማሳየቱ ነው። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ለኢትዮጵያ እርዳታ የሚውል ከ600 ሚሊዮን ዶላር በላይ ገንዘብ እንደሚያስፈልግ አስታወቀ። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን በኢትዮጵያ ያለውን ሰብአዊ ቀውስ ለመታደግና ከ1.6 ሚሊዮን በላይ የሚሆኑ ስደተኞችን ከስደት ተመላሾችንና ተቀባይ ማህበረሰቦችን ለመርዳት ወደ 600 ሚሊዮን ዶላር የሚጠጋ አስቸኳይ የገንዘብ ድጋፍ እንደሚያስፈልግ አስታውቋል። ኮሚሽኑ ባወጣው መግለጫ አዳዲስ ስደተኞች ወደ ሀገር ውስጥ መግባታቸውና ቀጣይነት ያላቸው ቀውሶች ቀድሞውኑ ተዳክሞ የነበረውን የአቅርቦት ስርዓት ለከፍተኛ ጫና መዳረጋቸውን ገልጿል። ኢትዮጵያ ስደተኞችን በደግነት የመቀበል መርህን ብትከተልም ከደቡብ ሱዳን፣ ከሶማሊያ፣ ከኤርትራና ከሱዳን የሚጎርፉት ስደተኞች ቁጥር ከሀገሪቱ አቅም በላይ መሆኑን በሪፖርቱ የተካተተው የ2026 የኢትዮጵያ ስደተኞች ምላሽ እቅድ አመልክቷል። ሪፖርቱ እንዳመለከተው 38 ያህል ሰብአዊ አጋር ድርጅቶች 1.2 ሚሊዮን ስደተኞችንና 440 ሺህ የሚሆኑ ተጋላጭ የሀገር ውስጥ ማህበረሰብ አባላትን ለመርዳት 577.8 ሚሊዮን ዶላር እንዲመደብላቸው ጠይቀዋል። ሪፖርቱ በተለይም በትምህርት ዘርፍ የታየው ሰፊ ክፍተት አንድን ትውልድ ለከፍተኛ አደጋ እያጋለጠ መሆኑን ጠቅሶ በኢትዮጵያ ካሉ ስደተኞች መካከል 38 በመቶ የሚሆኑት ለትምህርት የደረሱ ቢሆኑም ወደ መጀመሪያ ደረጃ ትምህርት ቤት የሚሄዱት ግን
43.7 በመቶ ብቻ ናቸው ብሏል። የሁለተኛ ደረጃ ትምህርት ተሳትፎ ደግሞ ወደ 14.4 በመቶ ዝቅ ማለቱን ኮሚሽኑ ገልጿል። የገንዘብ እጥረት ካልተቀረፈ ትምህርት ቤቶች ሙሉ በሙሉ ሊዘጉ እንደሚችሉና ይህም ስደተኞችን ከማህበረሰቡ ጋር ለማቀላቀል ለአመታት የተደረገውን ጥረት ወደ ኋላ እንደሚመልሰው ተጠቅሷል። በመጠለያ ረገድም ቢሆን ሁኔታው አሳሳቢ መሆኑን የጠቆመ ሲሆን በአሁኑ ወቅት ለመኖሪያ ተስማሚ በሆኑ መጠለያዎች ውስጥ የሚኖሩት 30 በመቶ ስደተኞች ብቻ እንደሆኑ፣ ከግማሽ በታች የሚሆኑት ቤተሰቦች ደግሞ በመጠለያዎቻቸው ውስጥ ደህንነት እንደማይሰማቸው መናገራቸውን አመልክቷል። ከጦርነት በተጨማሪ እንደ ድርቅና ጎርፍ ያሉ የአየር ንብረት ለውጥ ችግሮች በስደተኛ መጠለያ ጣቢያዎች ውስጥ ያለውን የረሃብ መጠን እያባባሱ እንደሚገኙ የገለጸው የኮሚሽኑ ሪፖርት 72 በመቶ የሚሆኑ ስደተኛ ህፃናት በከፍተኛ የስነ ልቦና ጫናና ጭንቀት ውስጥ ይገኛሉ ነው ያለው። ለችግሩ ዘላቂ መፍትሄ ለመስጠትም ስደተኞችን በሀገሪቱ የጤና፣ የትምህርትና የዲጂታል መታወቂያ ስርዓቶች ውስጥ ሙሉ በሙሉ ለማካተት የሚያስችለውን ፍኖተ ካርታ ማፋጠን አስፈላጊ መሆኑን ጠቁሟል። በተጨማሪም ስደተኞች ራሳቸውን እንዲችሉ የስራ ፈቃድ እንዲሰጣቸውና መደበኛ የፋይናንስ አገልግሎቶችን እንዲያገኙ የሚያስችል የሰፈራ ሞዴል ስርዓት እንዲዘረጋ ምክረ ሀሳብ አቅርቧል። ኮሚሽኑና አጋር ድርጅቶቹ ምክረ ሀሳቦቹን ወደ ተግባር ለመቀየር ዓለም አቀፉ ማህበረሰብ የገንዘብ ድጋፍ እንዲያደርግ ጥሪያቸውን አስተላልፈዋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። ያልታሰበ ሲሳይ በታማኝ ደንበኝነት ከባንካችን ጋር 10 ዓመታትን የዘለቁት አትክልት ነጋዴው አቶ መሐመድ ከድር የባለ 2 መኝታ አፓርታማ ባለ ዕድል ሆነዋል። አቢሲኒያ ባንክ ባልታሰበ ሲሳይ ያልታሰበ ነገር ስለሰጠኝ እጅግ አድርጌ አመሰግናለሁ።